ሰላም ውድና የተከበራችሁ ውድ የሜሪ ዩቱብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። ስለ ባለ እግዚአብሔር ብያለሁ። ያው እንግዲህ ይሄ የገና ቀን በ29 የተሰራ ቪዲዮ ነውና እስኪ ያን ያህል አጥጋቢ ባይሆንም እናንተ ጋር እንዲደርስ ነው የፈለኩት ማለት ነው። እንድታዩ ስለፈለኩ ነው። እዚህ ጋር እንግዲህ እንደምታዩት ዳቦዬን ጋግሬ አዘጋጅቼ ምናምን እንደምታዩት በየአመቱ የማደርገውን ነገር አድርጌያለሁ ማለት ነው። እና ከምላችሁ በላይ የምነግራችሁ ዳቦ ጋግሬ አላውቅም እስከዛሬ ድረስ ሰው ነው የማስጋግረው። ያው ከባዱ ነገር የምለው ያው እሳት ማያያዙ የዳቦ ሰዓት ማወቅ ምናምን ትንሽ ከባድ ነው። ነገር ግን እንደምታዩት በተለየ ሁኔታ የእውነት የሚገርም ዳቦ ጋግሬያለሁ። በአሁኑ ማንም ሰው አላገዘኝም። ከአቦካኩ ጀምሮ እስከ መጋገሩ ድረስ እኔው ራሴ ነኝ ማለት ነው። ጓደኞቼ ዋው ማርያም በጣም ነው የሚያምረው። ከለሩን ገና ስታዩት ትጓጓላችሁ። ሽታውማ ልነግራችሁ አልችልም። የኩበቱ የእንጨቱ በቃ የሁሉ ነገር ድባቡ በቃ ሽታው ምናምን የኮባው በቃ ምን ብዬ ልንገራችሁ እጅግ በጣም ቆንጆ ዳቦ ጋግሬያለሁ ማለት ነው። ይሄን እንግዲህ የምዘከረው ለሳሚ የማደርገው ዳቦ ነው። እና ጓደኞቼ በጥሩ ሁኔታ እንግዲህ ወጥቶልኛል ማለት ነው። ተመስገን ብያለሁ። ሌላ ደግሞ እንግዲህ ለቤቴ አንድ ጋግሬ ነበረ። ያው ቸኩዬ አውጥቼዋለሁ። ቸኩዬ ስላችሁ ደግሞ ለትንሽ ነው እንጂ የሚቀረው ትንሽ እንደዛኛው ቀላ ቢል ጥሩ ነበረ ማለት ነው። ግን ችግር የለውም። አሁን እንደምታዩት ጓደኞቼ ከዳቦ አገጋገር ጀርባ ያለው ከባዱ ነገር ይሄ ነው። በተለይ ይሄ ፓርት አሁን የምታዩት ፓርት እሳቱ አልነድልኝ ብሎ በስንት መከራ መሰረት ተሰቃይቻለሁ። የመጀመሪያው ፓርት ነዶልኛል ጥሩ ነው። ግን ይሄኛው በጣም አስጠሊታ ነበረ። ነገር ግን ተወጥቼዋለሁ። እህታችሁ እግዚአብሔር የተመሰገነ ይሁን። ሴት ወጥቶኛል፣ ሴት ሆኛለሁ ማለት ነው ጓደኞቼ። ሁላችሁም እንግዲህ ይህንን ነገር መሞከር አለባችሁ። ወደፊት ለሀገራችሁ ሲያበቃችሁ ማለት ነው። ለሀገራችሁ ያብቃችሁ ጓደኞቼ። እና እንግዲህ እንደምታዩት የጋገርኩትን ዳቦ ያው ፋዘርን ባርክልኝ ብዬ ፋዘርን ዳቦውን ባርኮልኝ ሄደ። ቆርሶልኝ ማለት ነው። ከዛ እሱ ቤዛ ኩሉን ለማክበር በጠዋት ሄደ። እኔ ደግሞ እንደምታዩት በጠዋት ከልጄ ጋር እየተዳረኩኝ ዳቦዎቼን መቁረስ ጀመርኩኝ ማለት ነው። በጣም ከባድ ነው ዳቦ መቁረስ። እኔ የእውነት በጣም ቀላል ይመስለኝ ነበረ። ለመቁረስ የተጠቀምኩትን ሀይል ልነግራችሁ አልችልም። በጣም ከባድ ነው። እና እንደምታዩት እንደምንም ብዬ ቆርሼዋለሁ። በጣም ጉልበት ግን ይጠይቃል በጣም። አሁን ዳቦ ለመቁረስ የሚሆን የሆነ እንዴት ነው ቦክስ ይሄ ስፖርተኛ የሆነ ጠንካራ ወንድ ነው የሚያስፈልገው ለዳቦ። ዳቦውን እንደውም በላስቲክ አስሬው አድሬ በጣም ልስልስ ብሎ ምንም አይነት አያስቸግርም ነበር። ግን በጣም ከባድ ነው። በሴት ልጅ አቅም ዳቦ መቁረስ በጣም ከባድ ነው። እና እንደምንም ተወጣሁት እጄን እስከሚያመኝ ድረስ ማለት ነው። ምክንያቱም ካስቀመጡት ወንድሞችም በጣም ቢዚ ናቸው። የባጃጅ ስራ ስለሚሰሩ ቢዚ ናቸው። ሰው ስለማላገኝ ግዴታ እኔ ነኝ መቆራረስ ያለብኝ ማለት ነው ጓደኞቼ። እንደምታዩት እንግዲህ ከከለሩ ጀምሮ እስከ እንዴት ነው መጣፈጡ ልነግራችሁ አልችልም። ብትቀምሱት በጣም ደስ ይለኛል። እኔ ግን ቀምሼ አጣጥሜዋለሁ። እጅግ በጣም ጣዕሙ ልነግራችሁ አልችልም። ጨው አልበዛ፣ ቅመም አልገባ። አሁን እዚህ ጋር የተጠቀምኩት ቅመም ያው ምንድነው ነጭ አዝሙድ እንደገና ደግሞ አብሽ ነው የተጠቀምኩት ማለት ነው። እና ድንብላል ነው። በጣም ቆንጆ ነበረ። ሶስቱንም ሞቅ ሞቅ አድርጌ አንድ ላይ በመፍጨት ማለት ነው። ጥቁር አዝሙድ ደግሞ እንዲሁ ለቅሜ አሽቼ ነስንሼበታለሁ ከሊጡ ጋር ሳቦካ ማለት ነው። ጨውም ሳይበዛንም መጠቀም ያለባችሁ እጅግ በጣም ደስ ይላልኝ። ቤቴ ሁሉ በቃ ዳቦ በቃ በጣም ደስ የሚል ነገር ነው። ናንዬ ደግሞ እዛ ጋር ሆኖ እንደምታዩት እንግዲህ እየረበሸኝ ዳቦ ልቁረስ እያለ እያስቸገረ ነበረ። አሁን በስንት መከራ ሻይ አፍልቼ አረጋግቼው ቁጭ ብሎ የራሱን አለም ላይ ነው ያለው። በራሱ አለም ላይ እየተጫወተ ነው። እኔም እንግዲህ ዳቦዬን መቁረስ ጀምሬያለሁ ማለት ነው ጓደኞቼ። እና ይሄን ቪዲዮ ያው በ29 ወይም ደግሞ በእለቱ እለት ሼር ማድረግ አልቻልኩም። ምክንያቱም አልተመቸኝም ነበረ። ዛሬ ደግሞ አሁን ይሄን ቪዲዮ ስሰራ ለእናንተ ላይቭ ልገባ ነበረ ግን ጨጓራዬን አሞኝ መግባት አልቻልኩምና
ጠፋች እንዳትሉኝ ይህንን ቪዲዮ ሼር ላድርግላችሁ ብዬ ነው። እንደምትወዱ ተስፋ አደርጋለሁኝ። እንዴት ነው ይሄ የምታዩት? ሳልነግራችሁ ማለፍ የምፈልገው ነገር ይሄ የምታዩት ዳቦ ስንዴና በቀሎ ነው። በቀሎ እንትን ስንዴው በዛ ያለ ነው። በቀሎውን ደግሞ የተወሰነ ነው። ስንዴውን በውሃ ነክሬ አስወቅጬ ተማሪ ጠርቼ አስፈትጌ በቀሎውንም እንደዛው አስፈትጌ ነው ማለት ነው። እና በጣም ያማረው ጽድት ብሎ ነጭ እንደ ፉርኖ ዱቄት የሆነው በደንብ ሆኖ የስንዴው ገለባና የበቆሎ አፍንጫው ገለባው በደንብ ስለተወቀጠ ምልጥልጥልጥ እስኪል ድረስ እንትን ስለተባለ በጣም ቆንጆ ነው። የዳቦው ጣዕምም በጣም አሪፍ ነው ጓደኞቼ። እንግዲህ ምላችሁ ሁላችሁም ለዚህ ያብቃችሁ ነው ምላችሁ። እንግዲህ እንደምንም ብዬ ቆርሼ ጨርሻለሁ። ይኸውና እንደምታዩት በጣም ያምራል። ጣዕሙማ ልነግራችሁ አልችልም። የተለየ ጣዕም ነው ያለው ማለት ነው ጓደኞቼ። እግዚአብሔር አምላክ ሀገራችንን ይጠብቅልን፣ ኢትዮጵያን ይጠብቅልን። እናንተንም ለሀገራችሁ አብቅቷችሁ ይህንን ለማድረግ ያብቃችሁ። እወዳችኋለሁ። ደህና እደሩ።